ሰላም ጤና ይስጥልኝ እንደምን አላችሁ? ይህ የአይቲቲ አካዳሚ ዩቲዩብ ቻናላችን ከቤዚክ ቱ እስከ አድቫንስ የትሬዲንግ ኮርስ የማስተምርበት ዩቲዩብ ቻናላችን ነው። አዲስ የሆናችሁ ልጆች ሰብስክራይብ አድርጉ። እንዲሁም ደግሞ ትሬዲንግ መማር አለበት ማወቅ አለበት ብላችሁ ለምታስቡት ሰው ደግሞ ሼር አድርጉላቸው። ቪዲዮ ላይክ በማድረግ ጀምሩት። ዛሬ እንደ መጀመሪያ እንዲሆነን ወይም ደግሞ በፓርቷን ከትሬዲንግ ጋር ላስተዋውቃችሁ ስላሰብኩኝ ኢንትሮዳክሽን ፓርቱን ነው ሰርቼ ያመጣሁላችሁ። ስለዚህ በቀጣይ ቪዲዮዎች ሞር ዲቴል እየገባን ስለምንሄድ ኖት እንዲሁም ደግሞ ስክሪፕታችሁን ይዛችሁ ተዘጋጅታችሁ ቪዲዮውን ብትከታተሉት ኖታችሁን እያወጣችሁ መያዝ ያለባችሁን የምታዳምጡትን እያዳመጣችሁ መጻፍ ያለባችሁን እየጻፋችሁ ደግሞ እንድትቀጥሉ ብዬ ሰጀስት አደርጋችኋለሁ ማለት ነው። እንደ ኢንትሮዳክሽን እንዲሆነን ትሬዲንግ ምንድነው የሚለውን ጥያቄ ስንመልስ የዲጂታል አለሙ ትሬዲንግ ከተጀመረ እድሜው አጭር ቢሆንም ነገር ግን ትሬዲንግን በቀጥተኛ ትርጉሙ ወይም ደግሞ ንግድ ብለን በምንጠራው ከተጀመረ እንደዚህ ነው ተብሎ የሚነገርለት ወይም ትክክለኛ ቀን ባይኖረውም የሰው ልጆች በምድር ላይ መንቀሳቀስ ከጀመሩበት እለት አንስቶ እቃን በእቃ በመለዋወጥ እንደተጀመረ ግን ብዙ አይነት የታሪክ ማስረጃዎች አሉ ማለት ነው። እንደነ ግብጽ ሌሎች እድሜ ጠገብ ሀገሮች ደግሞ የተለያዩ እህሎች ሊሆን ይችላሉ፣ ጌጣጌጦች፣ የእርሻ መሳሪያዎችን በመለዋወጥ ይገበያዩ እንደነበረ እንዲሁም ደግሞ ሩቅ ሳንሄድ እዚሁ ሀገራችን ላይ የሳንቲም ብሮችን ከመምጣታቸው በፊት እነ አሞሌ ጨውን በተለያዩ እቃዎች በመቀየር ይገበያዩ እንደነበረ ያንን ጊዜ ደግሞ የምታውቁ ከሆነ የጋርዮሽ ዘመን ብለው ይጠሩት እንደነበረም ታሪኩ ያስታውሰናል ማለት ነው። ይህን ያህል ወደኋላ እየወሰድኳችሁ ሁሉም ነገር ዘምኖ አሁን ያለበትን የዲጂታል አለም ከመድረሳችን በፊት ትሬዲንግ ወይም ንግድ ከሰው ልጆች ጋር ያለውን ጥብቅ ግንኙነት እንድታውቁትና ትክክለኛ ንግድ ወይም ከፍተኛ እውቀትንና ልምድን እንዲሁም ደግሞ ገንዘብን የሚጠይቅ የስራ ዘርፍ እንደሆነ እንድትረዱት በማሰብ ነው። አሁን ይሄ ጋምብሊንግ ወይም ከማጭበርበር ምናምን ከሚለው ማይንድ ሴት ራሳችንን አላቀን ይሄ ትልቅ የስራ ዘርፍ እንደሆነ እንድትረዱት ነው ማለት ነው። ትሬዲንግን ዛሬ ለመጀመሪያ ጊዜ የምትሰሙ ካላችሁ የተለያዩ የሀገራትን ገንዘቦችን፣ የድርጅት አክሲዮኖችን፣ ምናባዊ ገንዘብ ወይም ደግሞ ይሄ ክሪፕቶ ብለን የምንጠራውን ካለበት ቦታ ካለንበት እኛ ከምንገኝበት ቦታ የትም ሄደን በአካል መገኘት ሳይጠበቅብን በዲጂታል በሆነ መንገድ አቅማችን በፈቀደልን መጠን ደግሞ ገበያው ላይ በመግባት በመግዛት ወይም ደግሞ በመሸጥ ትርፉን ይዘን ለመውጣት የሚደረግ የዓለም አቀፍ የንግድ ማዕከል ነው ማለት ነው። በዚህ የትሬዲንግ እንቅስቃሴ ውስጥ ያለማንም ከልካይነት በገዥነትም ይሁን በሻጭነት መሳተፍ እንችላለን ማለት ነው። ትሬዲንግ አሁን ላይ ያለበትን ይዘት ከመያዙ በፊት መጀመሪያ ባነሳሁላችሁ ይሄ እቃን በእቃ በመለዋወጥ እና ዛሬ ላይ አሁን ባለበት የዲጂታል በመሆን በእነዚህ ጊዜያት ውስጥ ብዙ አይነት የግብይት መንገዶች ነበሩት። ለምሳሌ የወርቅ ሳንቲሞች ነበሩ መጀመሪያ አካባቢ ላይ ክሬት የተደረጉት ማለት ነው። ከዛም በመቀጠል ደግሞ ከብርና ከነሐስ የሚዘጋጁ ሳንቲሞች እያለ ደግሞ ወረቀትን ገንዘብ አድርጎ መጠቀም ከተጀመረ ከሱ ቀጥሎ ደግሞ ጭራሽ ራሱ ገንዘቡ ነው ያንኑ የወረቀቱን ገንዘብ የአንዱን ሀገር የወረቀት ገንዘብ ሌሎች ወረቀት ገንዘብ የሚጠቀሙ ሀገራትን እርስ በርስ እየተገዛዙ በዛ መሃል የሚፈጠረውን ትርፍ ማትረፍ እንዲሁም ደግሞ ገንዘቡን መቀየርና መለዋወጥ በመመንዘር ትርፍ የሚገኝበት ወይም ደግሞ መገበያየት የሚቻልበት መንገድ ላይ ደርሰናል ማለት ነው። ስለዚህ ትሬዲንግን ወይም ደግሞ ይህን የዲጂታል አለም የንግድ ማዕከል በአጭሩ ወይም ደግሞ ጠቅለል ባለ መንገድ ለመረዳት ትሬዲንግ አንድን የምንፈልገውን በዚህ ኢንዱስትሪ ውስጥ ያለን አንድን አሴት የወርቅ ገበያ ሊሆን ይችላል፣ የፎሬክስ ከረንሲዎች ሊሆን ይችላል፣ ክሪፕቶዎች ሊሆን ይችላል፣ ስቶኮች ሊሆን ይችላል፣ እንዲሁም ሌሎች ብዙ አይነት አማራጮች አሉ። ከእነዚህ ውስጥ ለእኛ ኢንተረስቲንግ የሆነውን አንዱን በመምረጥ እዛ ውስጥ ገዢ ወይም ሻጭ ሆነን በመሳተፍ ስንገዛው ከነበረው የዋጋ መጠን ጨምሮ ካገኘ ነው ወይም ደግሞ እኛ ይጨምራል ብለን አስበን ጨምሮ ካገኘ ነው ትርፍ ይዘን እንወጣለን። እንዲሁም ደግሞ ይሄ ነገር ሊቀንስ ይችላል አሁን ካለበት ዋጋ መጠን ሊቀንስ ይችላል ብለን አስበን ደግሞ ዋጋው አሁን ባለበት ዋጋ ላይ ከሸጥነውና ዋጋው ከቀነሰ ትርፋችንን ይዘን እንወጣለን ማለት ነው። ስለዚህ በዚህ ገበያ ውስጥ ገዢና ሻጭ ራሳችንን ስንገዛ ሻጩን አናየውም፣ ስንሸጥም ገዢውን አናየውም ማለት ነው። በዚህ መንገድ ባይ ወይም ሴል በማለት ትርፍ የምናገኝበት የትሬዲንግ ኢንዱስትሪ በጣም ትልቅ ኢኮኖሚውን የሚያንቀሳቅስ እንደ አለም ትልቅ የሆነ ኢንዱስትሪ ነው። ይሄ ኢንዱስትሪ ዛሬ እኔ የሆነች ነገር ስላስረዳኋችሁ ገበያውን ተረድታችሁ ወይም ኢንዱስትሪው ላይ ገብታችሁ ትርፍ ይዛችሁ ትወጣላችሁ ማለት አይደለም። ይሄ የትሬዲንግ አለም በጣም ብዙ ሰዎች የሚፈትን ትልቅ
እንትን አቋም የሚፈልግ እንዲሁም ጽናትን የሚጠይቅ ገንዘባችሁን ስነልቦናችሁን ጊዜያችሁን ሁሉ የሚፈታተናችሁ የስራ አይነት ነው። ጊዜ ከሰጣችሁት እንዲሁም ደግሞ ትኩረት ገንዘባችሁን እያፈሰሳችሁ ደግሞ ለመማር ከሞከራችሁ በዚህ የትሬዲንግ አለም ትርፋማ ለመሆን የሚፈጅባችሁ እንደየሰው የተለያየ ጊዜ ቢኖርም ትርፋማ የመሆን ጊዜያችሁ የማይቀር ነው ማለት ነው። ስለዚህ ትሬዲንግን የምታዩበትን መንገድ ይሄ ከሶሻል ሚዲያ ላይ ሰምታችሁ የመጣችሁ ልጆች በተለይ ደግሞ ይሄ ፋንሲ ላይፍ በቲክቶክ ይሁን በተለያዩ ሶሻል ሚዲያዎች አይታችሁ የመጣችሁ ልጆች እዚህ ጋር ስትደርሱ አሁን ይሄ ትክክለኛ የትሬዲንግ ትምህርት ቤት ነውና ይዛችሁ የመጣችሁትን ስለልቦና ቀዝቀዝ በማድረግ ትሬዲንግ ትክክለኛ ስራ መሆኑን አምናችሁ እኔ ተራ በተራ በምለቅላችሁ ስቴፕ ባይ ስቴፕ ባለው ወይም ደግሞ ስትራክቸሩን በጠበቀው ትምህርት መሰረት ራሳችሁን እያነጻችሁ እንዲሁም እኔ ያልኳችሁን ነገር ሞር ደግሞ ከጎግልም ሊሆን ይችላል የተለያዩ መጽሐፎችን በመፈለግ ራሳችሁን አፕግሬድ እያደረጋችሁ እያሻሻላችሁ ትሬዲንግን መማር ራሳችሁን ማሻሻል አለባችሁ ማለት ነው። ስለዚህ ትሬዲንግ በአጭሩ ባይ ወይም ሴል በማለት አንድን አሴት ዋጋውን በመተመን የምናገኘው የትርፍ መጠን ከገበያው ላይ ይዘን መውጣት ነው ማለት ነው። ስለዚህ ትሬዲንግ በአጭሩ ኢንትሮዳክሽኑ ይሄን ይመስላል። በቀጣይ ትንሽ ሂስትሪውን ቀላቅዬ እንዲሁም ደግሞ ሞር ከትሬዲንግ ጋር ደግሞ ሞር ዲቴይል የሆኑ ነገሮችን አወራላችኋለሁ። ስለዚህ ስቴፕ ባይ ስቴፕ የሆኑ ቪዲዮዎች ስለምለቅላችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ይጠቅመዋል ያስፈልገዋል ለምትሉት ጓደኞቻችሁ ሼር አድርጉላቸው ማለት ነው። መልካም ሳምንት